አይ ኖ የሶሻል ሚዲያ ቢሄቪየር ሰው እንዴት ሰውን ከሰው እንደሚል ምናምን እንዴት አድርጎ ዳውን ሊያደርግ እንደሚሞክር አልሰማቸውም። በዚህ ሰምቼ በዚህ ነው የምወጣው። እሷ እንደዛ ስላለች ወይ ተናጅ አሁን ሰው ራሱ ኦቲጂ በልጆቿ ትናደዳለች ብሎ let me tell you this tomorrow ስለ ልጆቼ ድጋሚ ያነሳ I don't care to be honest I don't care ግን እቺ ፐርሰናሊ እቺን አታክ ማድረግ ለምን እንደሆነ ታውቃለህ? I was really intentionally wants to help her ማነው አንተ አሜሪካን ሀገር አንድ ቤድሩም ኖሮ ልርዳህ የሚል ካለ ግደለኝ I know ምን ነምትይ እኔ 400 እና 500 ሺህ ብር የሰጠዋቸው ሰዎች ቤታቸውን ከፍተው ሲሰድቡኝ ሲያዋርዱኝ ያለ እንደሚሉት ግን መሰለሽ ያናድዳል። ሌላው በተለይ ለተረጅ ብለሽ በተለይ ከኔ እኮ አልኩሽ እኮ በባለፈው ማጤ ላሽርም ሁሉ ጊዜ እሷን ለመርዳት because you went through a lot you try to understand her right እረዳለሁ so ያ መንፈስ ያንን መንፈስ አስቤ ነው አሁን ቲጂ ያን ሁሉ ልታረጊላት ያሰብሽ ልጅ በቃ ስህተት ሰርታለች ማረግ አልነበረባትም ይቅርታ መጠየቅ አለባት ያንቺን ስም ማንሳት የለባትም ገብታ ደግሞ ያንቺ ልጆችና ያንቺ ልጅ ሲሰደቡ ቁጭ ብላ ካየች ለራሷ ጥቅም ብላ ትክክል አይደለም ጥሩ አይደለም ለምሳሌ ነው ድጋፍ በፈልግ አንቺ ልጆችሽ እንዲሰደቡ ቁጭ ምል ከሆነ ያንን ነገር ነው እየተባበርኩኝ ነው ሶ ያ ትክክል አይደለም ያናድዳልና እኔ ከዛ ውጭ ምንድነው ቲጂ አንቺ አሁን if you really want to damage ላርጋት ካልሽ ማረግ ትችያለሽ አረናት እንኳን እኔ ይወዳብ እንኳን እኔ I don't know ከሰማ 5 አመት ሙሉ ሬስቶራንት ነበረኝ የራሴ ሬስቶራንት የመጀመሪያ ፉድ ትራክ ካሊፎርኒያ ውስጥ የከፈትኩት አበሻ ፉድ ትራክ እኔ ነኝ ካሊፎርኒያ ውስጥ ነው ሌላ ስቴት አለ I know how the system work I know how IRS work I know how tax work I know a lot of people እዚህ ጋር መተህ ስትለፋለፍ ምንም የምታውቅ ነገር ራሴ ማኔጅ አድርጌ ኢንቨንተሪ አድርጌ ሁሉ ነገር አድርጌ ሀስል ሳርጌ የነበረው ቢዝነስ እኔ ነኝ ብዙ ኢንፎርሜሽን አለኝ ብዙ ነገር አውቃለሁ ገባ ደደብ ሴት አይደለሁም ቁጭ ብዬ እሷ የሚመስላት እኔ ደደብ ሴት ሆንኩ ነው ማለት ነው I can go further የሚገርም የዛን ለታ ስናወራ የዛ ያለችበት ሳኖዚ ብዙ ልጆች ነው የሚያቆኝ ያሉበት የት እንደምትኖር ምን እንዳለ ራሱ ኢንፎርሜሽን ላኩልኝ ማለት ነው የዛኔ ሀቢባ ቤት የገባንለታ ማለት ነው አትላኩልኝ ማለት አልችልም I have her information the other day እንደዛ ስል ከሳታለሁ አለ ሂጂ ክሰሽኝ ኢንፎርሜሽንን ተጠቅሜ ኢሌጋል ነገር እስካላረኩ ድረስ ግን የምታረጊው ነገር መጥፎ ከሆነ ሪፖርት የማድረግ ለምሳሌ እሷ እዛ የምትቀመጥበት ውስጥ የነበረችው አሟት ሳይሆን የራሷ ቪዲዮ አለ የተቀረጸ ይተረጎማል አስተርጓሚ ትራንስሌተር አለ እኔም ባያምኑኝ ማለት ነው የተቀመጠችው ቤት ስለሌላት ለመጠጊያ ብላ ነው መድኃኒት እየወሰደች መድኃኒት እየሰጧት ያለው እንጂ የታመመች ሴት እንዳልሆነች መስክራ ራሷ ቪዲዮ ያወጣችው አለ በቃሏ ማለት ነው እዚህ ጋር ሶሻል ሚዲያ ላይ መታ I can use that against her because የሌሎችን የታክስ ፔየር ገንዘብ ማለት ነው እየተጠቀመች ነው ያለው because ሰርታ እንዳትበላ ማለት ነው ገባ I can use እሷ ላይ ነው መጣመጣው አመኒ አበሻ እዚህ በዚህ አሜሪካ ውስጥ ካሊፎርኒያ ውስጥ ምን ያህል ፐርሰንቴጅ አበሻ ነው ኢሊጋሊ በተዳር የሆኑ ተፋተው ከመንግስት ገንዘብ የሚቀበሉት የመንግስት ቤት የሚገቡት በጣም ኮይንኮኝ ያናቃለን ግን እኮ እኔ እኮ የሚያገባኝ ነገር የለም ግን don't go there ነው ማለት we know that እሱማ እናቃለን everybody trust me everybody ለምን መሰለሽ because አበሻ ሪፖርት አያረግም አበሻ እንትን አሳልፎ አይሰጠኝም የሚለው ነው እኮ የሚያደፋፍራቸው አይደል እንዴ አሁን የሚያደፋፍራቸው ይሄን ሁሉ ኢንፎርሜሽን እያወቅሽ ሰው የሚደፍርሽ አበሻ እኮ ሪፖርት አያረግም አበሻ እኮ ምንም ማረግም ብለው ስለሚያምኑ ነው አይደል እንዴ እንጂ ግን እንዳልሽው ማለት ነው I'm sorry በዚህ ጉዳይ ላይ ዳሜጅ ላምጣ ካልሽ ማምጣት ትቻለሽ ግን አንቺ እንደተመሰለ ለዛ ነው መነግራት አፏን ከፍታ ቲክቶክ ላይ የመጣች ማአት ነገር እያወራች she think ሌላ ቤት እየሄደች ደግሞ ሰው አሰድባለሁ ወይ ደግሞ ያ ሰው ፕሮቴክት ያደርገኛል ከዛ ነኝ ደግሞ ከስሻለሁ ትለኛለች ማለት ነው ከሳሽኝ እንደውም በከሰሰች ማለት ነው because then it will be እኔ እኮ አልኩኝ ያን ያህል ክፉ ሆኜ እኔ እግዚአብሔር ይውል አንድ ነገር ልንገር ይወዳ ኦኬ እንደመሰዳደባችን እዚህ ጋር የሆነ ነገር ብለ it's like የስራው ጸባይ ነው እንተዋወቃለን አንተ የሶሻል ሚዲያ ሰው ነው የሶሻል ሚዲያ እንተዋወቃለን አሁን እኔ ዛሬ የሆነ ነገር ክሬት አድርጌ መጥቼ እሪ ብዬ ቴንሽን የምትፈጥረው ነገር it's a social media ጸባይ ነው ገባ በቃ this is how social media ግን ሪያሊቲ ከተዋለ እኔ እግዚአብሔር ልጄን ከሞት አፋፍ አድኖልኝ በሙሉ ጤና ልጄን እዚህ ያደረሰልኝ ልጅ ነኝ እኔ ከእግዚአብሔር መንገድ ወጥቼ ሰውን ለማጥቃት አልፈልግም ገብቷል እውነቴን ነው ልቤ ያን ያህል ንጹህ ነው ገባ I don't want to go there ገባ አባባሌ
ግን ዶንት ካም ቱ ማይ ላይክ ዶንት በቃ በዛ ላይ ኢንቴንሽን ላንቺ ንጹህ ሆኖ ሪሊ ያኔም ኦፈር ያረኩሽ አቴንሽን ፈልጌ ምናምን አይደለም። ኦልሬዲ አቴንሽን አለኝ። አቴንሽን ከፈለኩ እኮ የወዳብን ጠርቼ መሳደብ ነው የሚጠበቅብኝ። አቴንሽን ከፈለኩ ሶሻል ሚዲያ ያሉ ልጆችን እያነሳው ወጥቼ ቁጭ ብዬ መሳደብ ነው ያለብኝ፣ ፎቶቸውን ለጥፌ። እኔ የአቴንሽን ችግር የለብኝ። አቴንሽን እንዴት እንደሚመጣ ማላቅ ሴት አይደለሁም። ግን I was really intentionally wants to help you ምናልሽ ልጇን ልታስይዘኝ እግዚአብሔርን ነው በጆሮ ይሄን የዘማሁት። ልጇን ቤቷ ወስዳ ልጇን ልታስይዘኝ ትላለች። እኔ እናቴ ያለች እናቴን ከኢትዮጵያ ድረስ አምጥቼ እሷ ለምንድን ነው ልጄ የምትይዝልኝ? አሁን እዚህ ጋር ቁጭ ብዬ ሶሻል ሚዲያ ላይ ስታይኝ ልጄ ማን እየጠበቀው ይመስላል? ልጄን ዝም ብዬ ወርውሬው ነው እንዴ? you know so I have people surround me. I have like cousins ምናምን like the misunderstanding maybe because she's not okay እንዳልሽው she's very smart but at the same time ግን የሆነ ቦታ ላይ ግን ትንሽ እኔውን አንደርስታንድ ማላረጋ ሰላምን ዮዳቢ አንዴ ላትረዳሃና ከዛ አስወራሃለሁ። ለምን እንደዛ እንደምታረግ ታውቃለህ? ቢካዝ የዛን ለታ ስትገባ ይኸውልህ መማር ቤት ራሱ እንዲደረግላት አልፈለገችም። መማር ቤት ስብስብ ብር ሲደረግ መማር ቤት 500 600 ሰው ነው የሚገባው። ኤቭሪ ታይም መማርም ሀዊም ሲያወራ ምን እናርግልሽ የሆነ ነገር አድርጉ፣ በቃ የሆነ ነገር አድርጉ አንዱ ቤት ይሁንና ትልና ከዛ ምን አረጋች ሀቢባ ቤት ሲከፈት እሷ የፈለገችው እሷ ጭንቅላት let me tell you how this girl is smart አጭበርባሪ እንደሆነች እኔ ልንገር ስትሬት ማለት ነው። አሞኛል እያለች ሰው እንዴት እንደምታጨበረብር ማለት ነው። የዛን ለታ ስትገባ የጠበቀችው 20,000 30,000 ዶላር ነው አካውንቷ ውስጥ የሚገባ 10,000 ሰው ተሰብስቧል። እሷ የፈለገችው የነበረው 11 ሰዓት ሲለፋለፉ የነበረው ሲያመላልሱ የነበረው ያን ሁሉ ያደረገችው እሷ ቀጥታ ብር ፈልጋለሁ ማለት አይደለም የፈለገችው ስራ መስራት ፈልጋለሁ ምናምን አለች ማለት ስራ ሲቀርብላት ስራ አትፈልግም። ቤት ተከራይተን ስራ ሰተንሽ እንቀመሳ ስራ አትፈልግም። የምትፈልገው የነበረው ብር ተሰብስቦላት 10,000 ዶላር ከሰው በዛ ለምሳሌ አንድ ሰው እንኳን አንድ $1 ቢሰጥ 10,000 ሰው ማለት ነው አቬሬጅ ነው ማለት 10,000 ዶላር ነው። that's what her goal was የዛን ሰዓት ግን እኛ መጣንባት። ኦኬ ከካሊፎርኒያ አልወጣም ማለች። ከካሊፎርኒያ አልወጣም ስትል ደግሞ እኔ መጣሁባት። እኔ ምን አልኩ? እሱ ኦኬ ካሊፎርኒያ ያላችሁ ሰዎች ፕሊዝ እባካችሁ ሲባል ኦኬ እኔ መጥቼ ወይ ትሬን ይዛ ትምጣ። እኔ አገሩን አላውቀውም እንዴት ነው ትሬን ይዤ የምሄደው ስል ኦኬ ልጄን ለጎረቤቴ አስይዤ መጥቼ ፒክ አረግሻለሁ አልኳት፣ በፕሌን ማለት ነው። ሶ ሺ ጌት ማድ ቢካዝ የሷ ኢንዲንግ ጎል እዩ። ለእኔ አልኩ እኮ ቢዝነስ ከብዙ ቢዝነስ ሰዎች ጋር ዲል ያረኩ ነኝ። ገባ አባባሌ? ቢዝነስ ስል በብዙ ነገር ትገናኛለህ። ከኢንቨንተሪዎች ዲል ማድረግ ከብሮከሮች ጋር ምናምን ነው። ኢቨን እቃ ስትገዛ እቃ ዲሊቨር ሲደረግልህ ምናምን I know how የሷ ብሬን ወርክስ ማለት ነው። ሜቢ ሌላውን ህዝብ ልታታልል ትችላለች፣ እኔን ግን አታትላይል። ሶ እኔ መንገዷ ላይ መጣውባት ብር እንዳይሰበሰብ ሆነባት ማለት ነው። ቢካዝ ሁሉም ሰው ቤት እንሰጥሻለን፣ ስራ እንሰጥሻለን። እኔ ምን አልኩ? ስራ አስገባሻለሁ። እኔ ብዙ ሰው አውቃለሁ የለኝ በስራዬ ምክንያት ማት ሰው ቢዝነስ ያላቸው 7-11 ያላቸው ባር ያላቸው ጠይቅ። ስለ እኔ ኤል ያሉ ልጆች ምታክ ሆነ ጠይቅ፣ ይነግሩሃል ማለት ነው። So I told her I will get you a job በ15 ቀን ውስጥ ደግሞ ቤት ፈልገን እናስገባሻለን። ቤትሽን ብር ተሰባሰበልሽ ምንም ቤት ፈልገን እኔ ጋር ሶፋ ላይ ተኛልሽ አልኳት። ከፈለግሽ አልጋዬን ለቅልሻለሁ የፈለግሽው እኔ ሶፋ ላይ ተኛለሁ ከልጄ ጋር። ልጄ የራሱ ጥንጥ አልጋ አለው እዛ ላይ ተኛል ምናምን አልነ። እሱ ነው ያበሳጫት። ለዛ ነው የልጄን ስም ቢኮዝ ነቃንባት። ገባ? ሁሉም ሰው ነቃባት ስራዋል። ለዛ ነው እሷ መስራት አትፈልግም። ቁጭ ብላ እዚህ እያቀሳሰረች አንተ ጋር እየመጣች እኔ ጋር እየሄደች ሄለም ቤት እየሄደች ሁሉንም ሰው እያቀሳሰረች ጌም አያጫውቱኝም ትላለች። እኔ ጌም መጫወት ስለማልችል ነው። ጊፍተር ስትሳደብ ነበር በቀደም። እኔ ጌም ስጫወት አንበሳ ሰጠኝ ባለፈው። ለምንድን ነው ጌም ስጫወት መጥቶ ፎቶውን ቪዲዮውን ልክላለሁ ከፈለግ ጌም ስጫወት መጥቶ ጊፍት ማይሰጠኝ? መድኃኒት የወሰደች ነው ግን ዱ ዩ ቲንክ ሺ ሃዝ እኔ መድኃኒቱንም የምትወስደው ሊሊ ፕሮባብሊ ላትወስድም ትችላለች። አንቲል መድኃኒቱን በአይኔ እስከማይ ድረስ አንቲል የተጻፈላትን ሰብስክራይብ የተደረገላትን ነገር እስከማይ ድረስ I don't even trust this girl because እሷ አጭበርባሪ ናት። ለእኔ በአይኔ እውነቴን ነው የምልህ የመጨረሻ አጭበርባሪ። ሰውን እዚህ እዛ እያምታታች በቃ ሳይኮሎጂ። በባለፈው ነው ስጠይቅ ነበርኩ የነበረችበትን ቦታ ለምንድን ነው ደውሎ ፋይንድ አውት ማድረግ ያልቻላችሁት? በባለፈው አሜሪካን ሀገር የማንንም ኢንፎርሜሽን አይነግሩህም ማለት 100% ማለት ነው። ታውቃለህ? ቢካዝ ስፔሻሊ እንደዛ አይነት ያለችበት ቦታ እኔ አሁን ድሮ ሼልተር ነበርኩ አይደል? ማንም ሰው ደውሎ ስለ እኔ ማወቅ አይችልም። አንለስ ሼልተር ማይወልሽ ሼልተር ይሁን እንደዛ አይነት የኔ የነበርኩበት ሼልተር ስፔሲፊክ ነው። ስለዚህ ዝም ብሎ ሬጉላር ሼልተር አይደለም፣ ስፔሲፊክ ነው። ሳይኮ ዋርድ ምንም አሜሪካን ሀገር የማንንም ሰው
ኢንፎርሜሽን ደውለህ መጠየቅ አትችልም። በርዝዳያቸውን ሁሉ ነገር ካላወቅክ በስተቀር ደግሞ ወይ ደግሞ የእነሱ ፍቃድ ላንተ እስካለው ድረስ እስከሌለ ድረስ የእነሱን ኢንፎርሜሽን ማወቅ አትችልም። ገባ? ምን እንደምትወዝ ምን እንደምታረግ ምን እንደሆነ ምናምን የምታውቀው ነገር የለም ኤክሰፕት እሷ ከምትናገረው ነገር ውጪ ማለት ነው። እሷ አሁን ምኑን እየተጠቀመች ነው? በቃ ሰው በሽተኛ ብሎ ኦልሬዲ ስሜን አንስቷል። ኦልሬዲ ነው። አሁን እኔ ለምሳሌ በቃ በሽተኛ ነኝ። እሷ እኮ ከራሷ አንደበት የሰማሁት እኔ በሽተኛ አይደለሁም አይምሮንም እኔ የገባውበትም መሄጃ አጥቼ ምናምን ለጊዜው ነው የገባው እንጂ ብላኮ ተናግራ ነበር አለ እንደ ሰው ቪዲዮ አለ። እሱ ነው አሁን ሰምተን ቀድቻለሁ። እናንተ እና አቤባ ጋም ገብታ እንትን አትበሉኝ። ግን ያው ብዙ ጊዜ የምትለው ምንድነው እዚህ አጨናነቁኝ ቡሊ ያደረጉኝና ማይንዴን እንድስት እያደረጉ ነው ትላለች። እኔ ጥያቄ she's narcissist because narcissist አይተ ከሆነ ሴቶች እንኳን ሲያወሩ ሰምተህ ታውቃለህ? ናርሲሲስት ወንዶች ይዤ ምናምን ይላሉ because ሁል ጊዜ ሴቶቹን ይመቷቸውና አንቺ ነሽ እንድመታሽ ያረግሽኝ ይላሉ። ሰምተህ ታውቃለህ? she's using the same mindset using on the people ምንድነው የምትፈልገው? በቃ አሁንማ she doesn't want to work እንደዚህ እያጭበረበረች ያው ሰው ብር ይሰጣታል ይስጣል። ለምን ጌመር አትሆንም? ለምን ጌመር ሆና ጌመር ደግሞ እንዳትሆን ጌመር ደግሞ ስትሆን ብር ሰው የማይሰጣት ከሆነ ለምሳሌ ከትልልቅ ጌመሮች ተጫወተች ልበላ። የትልልቅ ጌመሮች ኦልሬዲ ተለምደዋል፣ ብር ይሰጣቸዋል። ትልቅ ጌም ብር ሲሰጣቸው አሁን ታይና ለእሷ ካልሰጧት እሷ እንደዚህ ስላረገች ትልና ትጣላለች ከነሱ ጋር ደግሞ ማለት ነው። ቅናትም አለባት እሱ ብቻ ሲሆን ሁሉም ጌመር እኮ ሲጣሉ ነው የሚሉት አይደል? ዳስ ፓርት ኦፍ ዘ እንትን ሲቀናሉ እሷ ግን አትችልበትም። እሷ ደግሞ አትችልበትም። ስለዚህ እሷ የምትፈልገው ታቀሳስራለች። ከዛም አሁን ምን መሰለች፣ በአንድ በኩልም በጣም ግራ ይገባኛል። መማር ጋር ተሞከረ፣ ተምር ጋር ተሞከረ፣ ሀቢባ ጋር ተሞከረ፣ ጉቺ ጋር እኛ ጋር መጣች። ባለው እኛን መጀመሪያ ያመጣላል ልጅቷን ሂዊን ታውቂያታለሽ? ሂዊ ናት ይዛት የመጣች ሎንግ ከ2 ዓመት ከ3 ዓመት በፊት ማለት ነው። ከኛ ወጣው በየቦታው ተሞከረላት አይደል? አሁን የምትፈልገው ምንድን ነው? እሷ ወይ ተጣልታ አትጣላም ወይ ተጣርቃ አትታረቅም። ተረዳሽኝ ወይ? ምንድን ነው የምትፈልገው? እኔ አሁን ሶልቭ ቢደረግ ደስ ይለኛል። ወደ ሺ ዋንት ሁሌቴና ቤታዮ እንደዚህ ያደረገችኝ፣ ተምር እንዲያደረገችኝ፣ መማር እንዲያደረገችኝ፣ ሀቢባ እንደዚህ ያደረገችኝ እየተባለ ከሚዞር ለአንዴና ለመጨረሻ ወደ ሺ ዋንት ዋሽስ ክሬቲንግ he doesn't know because እሷ ዛሬ ስንት ዓመት እኔ አልነበርኩም don't know she have that issue የዛሬ 2 ዓመትም አሞኛል ምናምን ብላ ብር አሞኛል ይሁን something ሆነብኝ ብላ ብር አሰባሰበቻ። $2900 መማር ቤት አሰባሰቡልኝ አለች። ከራሷ ቃል ነው የሰማው። መማርን $2900 ብቻ ነው ያሰባሰባችሁልኝ ብላ መማርን በሱ የተነሳ ተጣልተው ነበር። ኢቭን በእኔ የተነሳ ነው የተታረቀቻት። እኔ የልጄ የታመመ ጊዜ ለመማር ብር ሲያሰባስቡልኝ ለሐኪም ቤት ብለው እሷ መታ 2 አንበሳ ወረደች ማለት ነው ይዛንለታ። ከዛ ሰላምዬ ቴንኪዩ ከዛ ቴንኪዩ አለቻትና መማር ሪኩዌስት አደረገች ገባችና፣ ያው እንግዲህ እንደምታውቂው እኔ ማውቀው ታሪክ የለም ለካ እሷ ከመማር ጋር ለመታረቅ ነው ያቺን እንትን የተጠቀመችው ማለት ነው at the time. so she's like okay እኔ በግርግር anyways ምንድነው ግርግር ለምን ያመቻል ይባላል። በግርግር አንበሳውን ስታኛለች I say thank you very much ምናምን ታግ አረገችኝ። አውርቻ አላቅም ትላለች። በየቦታው ታግ ያረገችኝ ስትለጥፈው ነበር ማለት ነው ሶሻል ሚዲያዋ ላይ እና በዛው መማርን ተታረቀቻት እንጂ ተጣልተው ነበር። እቺ ልጅ ሪፒቴሽን አላት። ስማ እዚህ ጋር መድኃኒት ትወስዳለች ትላላችሁ። መድኃኒት ልትወስድ ትችላለች። እኔ ዛሬ ደውዬ ካይዘር ነው ኢንሹራንስ አይደል? ደውዬ ካይዘር ስትረስ አለብኝ ሶሻል ሚዲያ ባልጠቅስም ብዙ ሰዎች አራውንድ ያሉ ስትረስ ያደርጉኛል፣ እንቅልፍ መውሰድ አክቶኛል እና በጣም ተረብሻለሁ ካናይታም ብለው ዛሬውኑ ኢመርጀንሲ እንዲያውም መሞት ራሱ ይለኛል ብል ማለት ነው። ለምሳሌ ሪዝን ካለኝ ለሆነ ነገር ለማድረግ ማለት ነው ሪዝን ካለኝ ነይ አሁኑኑ ነይ ነው የሚሉት። እንዲያውም ወዲያው 911 ደውለው የአሜሪካን ሲስተም ማናቀው ነው የሚመስላት ማለት ነው። ጉንፋን ይዝሽ እኮ ናታደቅ እኮ ነው የሚያዝልሽ። ስሚ መድኃኒት እንደምትወስድ ያ ትውሰድ፣ መድኃኒት ሊኖራት ይችላል። እቺ ልጅ እኮ ስልክ ደውላ ባለፈው እዛ ጋር የነበሩ ሰዎች ታውቃላችሁ፣ ስልክ ደውላ ስልኳ ላይ ማለት ነው ታለቃቀሳለች። ስልኳ እኮ አይበራም። የጠፋ ስልክ ላይ ደውላ እያየናት እንትን ሚውት አድርጋ ምናምን ትላለች ማለት ነው። ፀጉሯን እንደዚህ አቁማ እዚህ ጋር ሜካፕ ከስር ጥቁር ተቀብታ ማለት ነው። እኔ የሚገርም
ከሆነ ጊዜ ጀምሮ አይ ጀስት ሉክ አት ሄር አይ ስታርት ስተዲንግ ሄር ማለት ነው። ሙቭ ኦን ማለት ነው። ከዛ ታወራለች፣ ስልኳ አይበራም። ስልክ ስታወራ ታውቃለህ፣ በመሀል ስልኩ ራሱ ይበራል። ስልኩ አይበራም። the whole time she was 30 minutes on the phone ስልኩ አይበራም። ሰውን ስታታልለው ሰው እያለቀሰች ነው። ኧረ በጣም ስማርት ናት ልጅቷ። ግን ያው አንቺ በዚህ ደረጃ ወርደሽ ከሷ አይልሽ she's hustling let her hustle problem I know everybody's hustling right like I'm talking about all of them are hustling ችግሩ ምን መሰለሽ አንዳንድ ጊዜ የማይነካ ነክተው ችግር ውስጥ ይገባሉ። አሁን ብዙ ሰዎች they're smart and not to touch me እኔ I will mess up your money I will mess up your hustle ካልነካሽኝ አልነካም። አንቺን ማውን ቲጂ በዚህ ደረጃ እኔ ኮዲንግ ያለው ነው። እኔ ልጄን አሰደበች ምናምን እንጂ እኮ የሚገርም እኔ ጭራሽ ትዝም አትለኝም። 10 ጊዜ ስሜን አታንሺም አልኳት በውስጥ አንቺ ሊቭ ሚ ያለውን ምናምን ብዬ ጻፍኩላትና ብሎክ አረኳት እንዳላነሳት ሁሉ ማለት ነው። ከዛ ስሜን ስታነሳ ቪዲዮ ያነሱና ይኸውልሽ ስምሽን ስታነሳ ብለው ቲክቶክ ታውቀዋለህ ማከሳሰብ ግን ለቃለች ለምን ታውቂያለሽ? አልተጠቀመችውም ኦፖርቹኒቲውን። አሁን በሀቢባ ጋር ገብታ ያ ሁሉ ብር አሰባስባ አራዳዬ ሙድ ላሽ እንዳጋጣሚ ሆኖ ያው አጀንዳ ይፈለገለ ሶሻል ሚዲያ ላይ አሁን ለ3 አመት ሰላም ላለፈው 3 አመት the same እንትን she stuck on the same music ታውቂያለሽ። ግን በጣም ኢንተለጀንት ናት ሰላም፣ በጣም ስማርት ናት። በጣም she understand ግን ካንቺ ጋር መጣላት የለባትም። አሁን እሷ መምረጥ አለባት ከማን ጋር መጣላት እንዳለባት ማወቅ አለባት because you live in the same ለምን ታውቂያለሽ። በጣም አሁን ብዙ ነገር ሰው እንትን ሲል you live in the same city ታውቂዋለሽ ህጉን ሁሉ ነገር is very simple ቀላል ነው። እኔ አሁን አንቺ እንዳታጠፊ ነው የመጣሁት። ለምን መሰለሽ ቲጂ እኔ ማታውንም አላረኩም እኮ በመጥፎ ስላልሆነ እስካሁንም ዛሬም ያልደወልኩት እኮ ወር እስካሁን ዝም ያልኳት እንዴት ግን አንድ ቀን በስጨት ካለ ማን ነው ዳኜ እኮ ብሎ አለኝ። በስጨት ካለ ብሎ አለኝ። እንግዲህ ከተተኮሰ በኋላ ጥይቱ ለመመለስ ከባድ ነው። she's trying to make money let her make money ሰውን አታቀሳስር ነው ይወዳብ አታቀሳስሪ ስማችንን አታንሺ ዱዩ አሁን እኮ ይኸውልህ እኔ ስላልኩት ራሱ አሁን ሰው ኢንፎርሜሽን ደርሶታል ገብቷል። አሁን ሌላም ሰው ሊያጠቃት ይችላል። እኔማ አልኩ ልጄን ነው የምልህ እኔ ስሜን ካላነሳች ይኸው በልጄ እምላለሁ I wouldn't go there because you know what it's not my business ባባበል በቀደም እነ መማር ሲመክሩኝ it's okay ኧረ እኔ ትናንትናም እየገባች ስታሰድበኝ ነበር ማለት ነው እዛች ሴትዮ ቤት ገብታ ስሚ መማርን ማበሳጨት ከቻለች እቺ ልጅ ታውቃለች መማር ለመበሳጨት ምን ያህል መማርን አስደቅናል አልተዋት አለች። መማርን ስም ከአፉ አይጠፋም። ሀቢባ አስበው ይወዳብ አንተ እንኳን የፈለገ የዓለም ክፉ ሰው ብትሆን 11 ሰዓት ቁጭ ብሎ ሊረዳ የፈለገን ሰው ልጁን ትረግማለህ። ልጇን ስትረግማ በጆሮዬ ነው የሰማሁት። ልጄን ነው የምልህ በጆሮዬ ሰው እንኳን ልኮልኛል። ማን ሰላም ልጅን ረገመቻት? አዎ በልጆቿ እንትን ይበል ምናምን ይልሽ ልጆቿን ትረግማለች ቁጭ ብላ። አቷሽ ቪዲዮ ላኪልኝ። አረ እግዚአብሔር እኔ በጆሮዬ ነው የሰማዋ ቁጭ ብላ እንትን ከፍታ ላይቭ ስታወራ። ለምን ዋሻለሁ? ምንም ያስዋሸኝ ነገር የለም። እውነቴን ነው እኔ እሷን ለማገናኘት ምናምን ሰው አይ ከታች ሞዴሬተሮቼ ትክክል እያሉ ነው እማታለ እኔ እኮ ውሸቴን እንኳን አይደለም ተራግማታለች። በቃ አንቺን ይኸውልሽ እኔ አሁን እነግራታለሁ አንቺን መተው ነው ያለባት። ይቅርባት ከነ ቤታየው ጋር ከነ ምናምን ጋር ትመላለስ። ለምን እንደው ታውቃለሽ ሌላም ሰው ይኸውልህ እኔ የምመክራት አሁን ሌሎች ችግር አለባቸው ቲጂ ተፋቻቸው ኖ ታውራ ግን ተፋቺና ጌም ተጫውቺ ተደሰቺ በቃ የድሮ ሙድሽን አምጪ ዝፈኝ whatever you do that ለትንሽ ጊዜ አትሊስት ሰው ካናትሽ ላይ እስከሚቀዘቅዝ አድርጊ። ካለብልዚያ ግን I think you care about her ቲጂ you care about her ለምን አሁንም ራሷ የምትመክራት ምክር think about this you really because you went through a lot right you understand as a woman እቺ ልጅ ምንድነው ምናልባት you know we don't know ከዚህ በፊት ምንም እንደተደረገች ራሷ ከአንደበቷ የወጣ ነገር ስላለ እንደ ሴት ልጅ አንቺ ደግሞ በጣም you're smart you're very well connected you know የአሜሪካን ላይፍ ስታይል ስሜታዊም ሆነሽ ነገር እንዳታረጊ ነው። ልጅቷ ግን ችግር ላይ የሆነ ነገርም አለ somehow by the way ናርሲሲስቶች ችግራቸው መታመማቸውንም አያውቁም አያምኑም they think አያምኑም ብዙ አሉ እዚህ ጋር በሽተኛ ሆነው attention ስላገኙ ገባሽ ራሳቸውን ኢቫሉዌት የማያደርጉ የሚጥላቸው by the way every narcissist end up being ታውቂያለሽ ወይ ያብዳሉ ወይ ራሳቸውን እንትን ያደርጋሉ። በመንግስት ደረጃም ካየሽ ናርሲሲስቶች they never see ባለስልጣን ላይ አርቲስት ምናምን ካየሽ ማለት ነው አይታያቸውም የነሱ ዲስትራክሽን
ሶ አንቺ ግን ቲጂ you care about this woman once upon a time you want to help her እንደማንኛውም ሰው መጠሽ አይቻለሁ። እንዲያውም ሀቢባ ቤት ከሰው ሁሉ ትክክለኛውን ነገር ስትይ የነበረው አንቺ ነሽ። ለምን መሰለሽ? ገንዘብ መስጠት ለአንዳንድ ሰዎች ጥሩ ላይሆን ይችላል። ቢካዝ ገንዘቡ ሊያጠፋቸው ይችላል። ስራ ከሆነ የሚያስፈልጋቸው፣ ሰው ከሆነ የሚያስፈልጋቸው ግን እንዳልሽው መጀመሪያ ደውለን we gotta find out እቺ ልጅ አሁን ፋሲሊቲ ውስጥ ነው ያለችው ብላለች። ያ ግን እኔ ግራ የገባኝ ደግሞ 12 ሰዓት ቁጭ ስትል 24 ሰዓት ቁጭ አልተኛችም እኮ የዛን ቀን ለታካየሽ እኮ አነጋችሁ እኮ 24 hours ነው የሆነችው። እና ሜቢ በዚህ ደረጃ መካሄድ ጥሩ አይደለም። እነግራታለሁ። ያንቺን ስም ማውጣት አለባት፣ ማቆም አለባት። በብዛት ብዙ ነገር ውሸት ነው የምታወራው። ታውራ እስናማይ ቢዝነስ አሳይ ሴድ ግን አትሊስት ያለሽበትን ሲቹዌሽን እስከሚመቻች አሁን እኔ ይህን ነገር ብዬ ተናግሬያለሁ አይደል? እንደዚህ ያደርጋለሁ ብዬ አልኩኝ። እኔ ባላረግም ሌሎች ሰዎች ሊያረጉብሽ ይችላሉ። ቢካዝ ኢንፎርሜሽኗ ያላቸው ሰዎች አሉ፣ እውነት ለመናገር ማለት ነው። ለምን ዜል ሰው ሲደረግለት የሰውየው ሌጋል ኢንፎርሜሽን የባንክ ኢንፎርሜሽኑ አለ አይደል? ብዙ ሰዎች ዜል ሲያደርጉላት ነበር። ሰዎች ኢንፎርሜሽን አላቸው። ሰላምን አስታርቃቸው ነው የሚሉት እንዳሉ። ይኸውልሽ አንቺ እኔ ከእሷ ጋር መታረቅ አይደለም፣ እኛ አንቺን ነው ምንጭ ነው አንቺ ላይ ነው ጫና የምናብዛው። ለምን ነው ታውቂያለሽ? ጤነኛው አንቺ ነሽ። መልካም እኔ ከእሷ ጋር ተታረኩም አልተታረኩም እኔ እና እሷ ምንም የሚቀንስልም ይጨምርልኝ አይደለም። እሷ ታቆማለች ልጅቷ። ይኸውልሽ አርቲንግ የሆነ ሳምሃው አልገባትም። ሶሻል ሚዲያው ራሱ በደንብ የምትፈልገውን ነገር እኮ እያገኘች አይደለም። ገባሽ? ከሁሉ ጋር መጣላት እኮ ጥሩ አይደለም። ልጅቷ ስማርት ናት፣ አደገኛ ሴት ናት። በጣም ነው የምትጠቀምባቸው። እሷ ብቻ አይደለችም፣ እነ ቤታዮንም እነ ሄለንንም እነ ዮናስንም እነ ፍራኦልንም እኮ የተጫወተችባቸው። ልጅቷ በጣም አደገኛ ናት። እዛ ጋር አስገብታ አስቀምጣ ኃይለኛ ጌም ነው የምትጫወትባቸው። ሄለን ሳይኮሎጂ የምትባለዋ ሳይኮሎጂ ነው የምትጫወትባቸው። አንቺን ለማጥቃት ፈልግ አይደለም። ሄለን ባደወይ ኦፖርቹኒቲውን ተጠቅማ ለዩቱብ ሄለን ዛለባ ማኒ ሄለን ሳይኮሎጂ ባደወይ ድብን ያለች አራድዬ ልጅ ናት። ገንዘብ ትሰራብሻለች። አንቺን አሁን እፍሽክን ዩዝ ዩ በደንብ አድርጋ አቀሳስራ ዩቱብ ላይ ትለቅብሻለች። ጊፍቷን ሰብስባለች። ልቆሽ ዱን ወተ የጂጂ ማነው ስሙ ፋኒ የሚባለው ኤግዛክትሊ ለዛውም ሴት ደብዳቢ ማለት ነው። አስበው ሆነም ቀራ ሴትን እንደዛ ያደረገ ልጅ አምጥታ እንዴት አድርጋ ለራሷ ጥቅም እንደምትጠቀምበት ብዙዎችን። ስለዚህ አንቺ ግን አታውቂያትም። እኔም ያወቅኳት ባዳወይ በጉቺን ያወቅኳት ሄለን ሳይኮሎጂ ነ ጉቺስ ኮምፓይሰስ እና የስሰሷ ቤት ስትገባ ነው ያወቅኳት እንጂ አላቃትም ነበር። እኔ እዛ ቤት አልገባም፣ ገብቼም አላቅም። ምናልባት አንቺን ደግሞ አሁን ሜይ ቢ እንደዚህ እንድትናገሪ ሜይ ቢ ኮኔክሽን ከዚህ ጋር ሶሻል ሚዲያ ላይ ከነማን እንደምትቀርቢ ይታወቃል። አሁን የነ ቤታዮ አልቋል። ቤታዮን እኮ ደሟን የመጠጠቻት ሰራችባት አይደል? ጉቺንም ሁሉ ሴጋውንም ፍራኦልንም ጂጂንም አሁን ደግሞ እቺ አጀንዳ ሆነች። ሰላም አይደል? አጀንዳ ሆነች። እሷን ይዛለች። እሷን ትጠራትና እኛ አሁን እንትን ስላለን እሷ ቤት ስገባ ለነገሩ እንዳልኩ እሷ አይደለችም ጥፋተኛ። ባይ ዘ ዌይ ሄለን ቀንጎ ወይ ደግሞ ሌዝቦ ሺዝ ናት ላይክ ሊሊ። እኔ ሌዝቦ ነው የምላት፣ እኔ ያወጣሁለት ስም ነው ራይት። ሶ ሺዝ ናት ሪሊ እሷ ፎልት አይደለችም። እሷ ናት ሄዳ ማታቀኝን ልጅ ያቀሳሰረች ማለት ነው። ገባ እንጂ እሷ አታቀኝ። እኔ እሷንም እንደ አንዴ ነው ምናምን ስክሮል ሳረግ ያየኋት እንጂ አይ ዶንት ኢቭን ኖ ሄር ምን እንደምትሰራ ምን እንደምታረግ 10 ዴም እያደረጉ ሄለን ትጠራሻለች ከስር ምን ሲሉ ነው የሄድኩት። ከዛ ቤቴ መጣሽ ገብቼ ልትሳደብ ስትል ወጣው ኖ ዩ ኖ ምን እንዳናደዳት እያወራች ወጣው። because you know what at this point I kind of use it as I said እኔ stupid አይደለሁም when she's trying to change እንትን I say you know what ሌላ ሰው እያስገባች ልታሰድበኝ ማለት ነው። ሄለን አጥምዳ ያጣችው እኔም ብቻ ነው። ሄለን ሳይኮሎጂ የአጥምዳ እንዴት አይነት እኔ የእሷ እንትን አንቺ ወዲያው መውጣትሽ እሷ እኮ አስገብታ እኮ ትጫወትባቸዋለች። ባደወይ አሁን እችን አንቺ አትመልሽላለ ሄለን ሳይኮሎጂ ከተመላለሽ ምን በቃ ትናንትና መለስኩላ በደንብ ማለት ነው። ማለት ተነግዶብሻል። የሚገርምህ እንትን ያው የሷ ኢንፎርሜሽን አለ የሁሉም ሰው ባይ ዘ ዌይ ማለት ነው። ሄለን የምትነግራችሁ የዚህ ሰው ኢንፎርሜሽን ምናምን የምትለው እግዚአብሔር ምስክሬ ነው የምላችሁ የማንም ሰው ኢንፎርሜሽን
የለው ማለት የማንም ሰው ኢንፎርሜሽን የላትም። ውሸቷን ነው። ያንን ቶሺባ ወይ ደግሞ ኖኪያ ስልክ እናንተን ቀርቷላ ሞቶሮላዩ ምናምን ከተሪፍ ስቶር የገዛችሁን ኮምፒውተር ይዛ ሰውን ስታታልል ምስኪን አበሻ እንደዚህ ቁጭ ብላ ማለት ነው ያው እንዳላሳይ የእነሱን ኢንፎርሜሽን ትላለች ማለት ነው። እና ምን አለች እኔ ትናንትና ልጇን የወለደችው ከናይጄሪያዎች ነው አታውቃቸውም አለች። እኔ ደግሞ አላውቃቸውም ከናይጄሪያ ነው የወለድኳቸው። እንዲሁም ብዙ ናይጄሪያኖች እንዲሁም እንትን ብለውብኝ ነው ደስ ብሎኝ አንቺ እኮ ላይክ ሊሊ ሚናካሽ የለም ምናምን ብዬ ነው የሰደብኳት። ላይክ ሊሊ which is true ገባ እዛ ተቀምጣ that's what she wants TG that's what she wants because ይኸውልሽ አሁን ለምሳሌ እኔ you're gonna make you made her money yesterday በቃ እሷ ግቧን አገኘች። አንቺን ስናታቂያት እችንም ትዞርባታለች። ጠብቂ አሁን እቺ ሰላምን እግዚአብሔር ጠብቂ። ትንሽ ተጫውታበት መጨረሻ ደግሞ እሷ ላይ ዝራ ሽዘ ፓይታን እኮ ሄለን ሳይኮሎጂ እኮ ማለት እኮ እባብ እኮ ናት። መልሳ ትወጋቸዋለች አስቀምጣ። አይ ቲንክ ሳይካያትሪስት መስላቸዋለች። ሺ ሴይ ሳይኮሎጂ ነው ያለችው። ሳይካያትሪስት አይደለችም። ሰው ሁሉ ግን እዛ ጋር ገብቶ ችግር ሳይኮሎጂ ማለት መሰለሽ she's playing psychology with people ምን ታስገባሽና ታስገባና ይኸውልሽ አሁን ሰላምን የምትሰማት ይመስላታል። ለሷ ድምጽ እየመሰለቻት ቀስ እያለች ኢንፎርሜሽን ትሰበስብና ልክ የሷ እንትን መረቅ ሲያልቅ ዙራ ትተፋታለች። ጂጂን አልገባችም እዛ ውስጥ። ሴጋውን እንደዛ ነው ያደረገችው። ቤታየውን እንደዛ ነው ያደረገቻት። የገቡት ሰዎች ሁሉ ካየሽ ማለት ነው። አሁን ከፍራው ግን አልሰራችብኝም። ሙዚቃ ከፍቼ ነበር የማሪያ ኬሪ ሙዚቃ ከፍቼ ዩቲዩብ ላይ እንዳለጥፈው ማለት ነው ነበር ስለማለት ነበር። ሄለን ጋር ይኸውልሽ ሄለን she's just making money she doesn't give a damn yeah I know ለዛ ነው እኔ I don't care whatever she said አው ልክ ነው አልኳት። ምንም ያልሽው ነገር ሁሉ አንድ የተሳሳትሽው የለም። የተናገርሽው ስለኔ ኢንፎርሜሽን ሁሉ በጣም ትክክል ነው። እንደውም ካለሽ ሌላ ራሱ አውጩ ፕሊዝ ብያት ነው የወጣሁትና እንዳለ ስለሰው መታወራው መግባት እንዴት ላይክ ይኸውልሽ that's what she does እኔ አላውቃትማ። ችግሩ እኮ አላውቃትም። ሄለን ቤት ነይ ግቢ ምናምን ሄለን ትጠራሻለች ሲሉ ማናት ሄለን ደግሞ ብዬ ስሄድ ላይክ ኖርማል ሰው መስላኝ ነው። ለካ እሷ ራሱ ላይክ ትንሽ እሷ ሜኖፖዝ ሆና ነው ባይ ዘ ዌይ ሪዮዳ ሜኖፖዝ ስትሆን ሜኖፖዝ የሆኑ ሴቶች ላያቸውም አናታቸውም ላይ ይደርቅባቸዋል። ከታችም ከላይ ነው የሚደርቁትና ትንሽ እሱ በጣም ከባድ ነው። ሄለን ማለት እኮ ሰሚ ባሏን እንትን አርጋ ምንድነው ይሄ አሽ የባሏን አሽ እየቀለድኩኝ አይደለም ይዛ በየቀኑ የምትተፋበት እኮ ነው። አንቺ you went into like somebody የገዛ ባሏን ምንድነው የሚባለው ይሄ አመድ አምተን እየቀለድኩኝ አይደለም። እንደዛ she's like a witch why would you go like ያው ጠንቋይ እኮ ናት እሷ ታውቂያለሽ አይደል? I swear I didn't know እኔ I'm like no thank you እዛ ቤት እንዳሉ ሲገቡ እኔ ባዳው እዛ ቤት ሲገቡ ፖፕኮርን ይሄ ነው ማለት ትጫወትባታለህ። ኖሮ አልገባም ነበር። አሁን ለምን እንደው ባናቷ አትተከልም? አልገባም አትመልሽ እዛው ሬሳው የባሏን ሬሳ አቃጥላ ስሚ የባሏን ሬሳ አቃጥላ እንትን ክርሜትን አድርጋው እያመጣች ጌታ ምስክር በህይወቴ እንዲታረግ አንድ ጌም ተጫውተን ነው ተፋበታለች። እና አትራትበ ዶነ አትሸወጂ እንትናን ብታያተኝ እሷም አሁን ነገ ከነገ ወዲያ ታስለቀሳታለች። ጠብቂ ኖ I'm not going to አልመልስላትም። እኔ ሁለተኛ እሷ እንዳልከው የባሏን አይደለም የምንም ባታረግ ነው የሚገርም። ሁለተኛ ታውቃለህ የሆነች እንትን ነገር ነች ሌዝቦ ነገር ነች እና ለዛ ነው ፕሮባብሊ የባሏን አጥንት አይደለም እንትን አይደለም ምንም ባታቃጥለው ነው የሚገርመው። ታስታውቃለች እኔ እዚህ ሶሻል ሚዲያ ላይ የማልቀርባቸው ሰዎች አሉ ላይክ የፈለገ ነገር ቢሉ ማልመልስላቸው እንቁርቲ እና ሄለን ሳይኮሎጂ ምናምን የሚባሉ ከአንድ ወንዝ የተቀዱ ናቸው። እንደዚህ አይነት ሰው ጋር መመላለስ ጥሩ አይደለም። እኔ ከሁሉም ጋር ኩል ነኝ እውነት ለመናገር። አሁን እናንተ ከማትስማሙ ሰው ጋር ሁሉ እኔ ተስማምቼ ነው የምኖረው። ለመሰለ ይወዳቢ እኔ ሙዴ ዲፍረንት ነው። እኔ ፖለቲካ ውስጥ አልገባም፣ ዘር ውስጥ አልገባም። የሚረዳ ሰው ካለ ከቻልኩ ረዳለው፣ ከቻልኩ የሆነ ሙዴ ሌላ ነው። ገባ? ለዛ ነው ለመሰለ አንደኛ like የልጅ እናት ነኝ like በዛ ላይ ብዙ like I've been through so much the past like to 2025 በተለይ ማለት ነውና
I don't want to go there እና like ከሰው ጋር ከዚህ ጋር መጣላት ማለት ነው። ግን it just like sometimes ሲነኩ because I have that ገባ የተደበቀ እንትን አለኝ ድሮ ማረጋው ነገር ስለሆነ sometimes I can control it ገባ አባባሌ like ሲነኩኝ I just can't help it እንጂ ለራሴ ምዬ ነበር you know what እኔ ከዚህ ማህበረሰብ በራሴ ሙድ እንቀሳቀሳለሁ እንጂ እኔ ከማንም ሰው ጋር አልነካካም። ሰውም እያነሳው ይሄንንም ስተዳደብ አሉልም። ግን እንዳልኩ ከፈለኩ ሶሻል ሚዲያ ላይ እኔ ነው ቲጂ 2026 ወደ ሙዚቃ አርቲስት ነኝ እኔ ባዳ ወይ ፓስተር አርቲስት የመጀመሪያ ፓስተር አርቲስት ነኝ እና ሙዚቃዬን እየሰራው